የወንድሞቻችን የእህቶቻችን የአባቶቻችን ሞት ኦርቶዶክሳውያን ሞት ሁሉም በኢትዮጵያ ዙሪያ ላይ ያሉ ሞት እጅግ በጣም ያመናል፣ ህመማችን ነው። መቼስ አንድ የክርስትና መሰረቱ ክርስቶስ ሙቶ ነው ለኛ ህይወት የሰጠን። ብዙ አባቶች እንደተናገሩት ብዙ ነገሮች አልፈዋል። በክርስትና የሰማዕታት ዘመን አልፏል። ኢትዮጵያ ግን መቼም እንዳሁኑ ዘመን የከፋ ችግር የደረሰባት በታሪክ ደረጃ የለም። እንዳሁኑ የደረሰባት በክርስትና እምነት በተለይ እንዳሁን ተገፍታ እንዳሁኑ ሞት እጅግ በጣም የጸናባት ጊዜ አልነበረም። በታሪክም አንበናል። የወዲት ጉዲትም ትንሽ ጊዜ ነው፣ የተወሰኑ ቦታዎች ናቸው። ግራኛ አመድም ቢባል በዚህ ልክ አይደለም። ወይም ደግሞ እነሱ ሙሉ የኢትዮጵያ ገዥ ሆነው አይደለም ይህንን እንዲህ አይነት መከራ ያመጡት። አሁን ግን በኢትዮጵያ ለዛውም ደግሞ ተመርጫለሁ የሚል መንግስት ራሱ ተመርጦ ራሱ የሚገርል መንግስት ነው የሆነ ለኢትዮጵያ። ስለዚህ እጅግ የከፋ ጊዜ ነው ለሀገራችን ያለው። በዚህ 8 ዓመታት ያለፉት የኢትዮጵያ 8 ዓመታት የመከራ የሰማዕትነት ዓመታት ናቸው። ነገር ግን እኛ በአንድ በኩል ያው ሰውየው በተለያየ ምክንያት መልካም ሰው ኢትዮጵያዊ መስሎ ኢትዮጵያን ሰብኮ ስለመጣ ብዙዎቻችን አብረን ተከትለን ወስዶን በብዙ ችግር ውስጥ ሀገሪቱ እንድትከፋፈል የክርስትና መሰረት የነበረው ትግራይ ሲገደል፣ የክርስትና መሰረት የሆነው አማራ ሲገደል፣ ሁሉም በየተራ ሲጨርሰን ዝም ነው ያለው። ይህ ተገቢ ያልሆነ አካሄድ ነው። ስለዚህ በእውነቱ ይህን ሰው እግዚአብሔር ያስወግድልን። እግዚአብሔር አብይን ካላስወገደ በቀር ኢትዮጵያ እረፍት አታገኝም። ኢትዮጵያ ሰላም የምታገኘው አብይ የሚባል መንግስት እግዚአብሔር ሲጥለው ስናይ ጊዜ ብቻ ነው ኢትዮጵያ እረፍት የምታገኘውና እግዚአብሔር አብይን ያስወግድልን። እግዚአብሔር ያስወግድልን። የመከራ ጊዜ የኢትዮጵያ በቃ ይበልልን። የሞቱትን እግዚአብሔር አምላክ በቅዱሳን ቦታ ያሳርፍልን። በመከራ በችግር ያሉትን ደግሞ እግዚአብሔር በእውነቱ ይድረስላቸው። ለሀገራችን ሰላምን ይስጥልን። ይህንን መንግስት ለአንድና ለመጨረሻ ጊዜ እግዚአብሔር ያስወግደው አላለሁ። አመሰግናለሁ።